ወደ ኋላ ወስጄ ትምህርት ቤት እያላችሁ እስክሪብቶ ጠፍቶባችኋል ወይ አልቋል እና አባታችሁን ግዛልን ስትሉት ዝም ብለህ ጥለህ የትም እየጣልክ ቆጥባቲዝም ልትብላችሁ ሊሆን ይችላል። ግን መጻፍ አለባችሁና ታለቅሳላችሁ። ለቅሶን የማትችለው እናታችሁ ግን መቀነቷን ፈታ ነገ ታሳልፍልኝ አይደልን ካብላ ሰጣችኋለች። አሁን ስጠይቃችሁ አሳልፋችሁላታል እናታችሁን ብላችሁ አዎ ነው የምትሉኝ። መልሳችሁ ቆርቆሮ ቤት ሰርቻለሁ። የሰራችሁት ቆርቆሮ ቤት ሁለት ትላልቅ ደካማ ጎን አለው። መሬቱ ሊሾ አይደለም አፈር ነው። ሽንት ቤት የለው፣ ንጹህ ውሃ የላትም። ሰፈርተኛው ከሷ የበለጠ ይቸገራል። ታሳልፍልኛለች ስትላችሁ እኮ ሰፈሩን ጨምራል። እናት ማለት እናት ነኝ። ማንን ነው የምትወክልናት? ሁለተኛ እናታችሁ እዚህ ስትመጣ አይደለም ቤታችሁን ሽንት ቤታችሁን መርገጥ ትፈራለች፣ ትሳቀቃለች። እናንተ ደግሞ እዛ ስትሄዱ እናታችሁ ቤት አታድሩም፣ ትንቁታላችሁ። ሆቴል ነው የምታድሩት። እናታችሁ ግን እዛ እናንተ መተኛት ያላችሁ ውስጥ ነው ያለችው። ታሳልፍልኛለህ ስትል ታስተምረኛለህ ማለቷንም ረስታችኋል። አላስተማርናትም፣ አልነገርናትም። ወባ ምን እንደሆነ አልነገርናትም። ወባ ምን እንደሆነ ስላልነገርናት በወባ ሞተች። ተጠያቂው ማን ነው? እኛ አይደለን?